እስክስቴኔ አበባ እስክስቴኔ ቆንጆ እስክስቴኔ አበባ እንዴት ደስ እንዳለኝ ዛሬ! እንዴት ነው ደስ ያለኝ አትጠይቁኝ ማለት ነው። ይሄ ልክስክስ የሆነ ውሻ የሆነ ልጅ ማለት ነው ፍቅርንም ሊበላት ፍቅርንም ሊጫወትባት እድሜዋን ልጅነቷን ሊቀማት የልጅ እናትነት ልጇን እንዳታሳድግ ሊያደርግ ይሄ ልክስክስ የሆነ ሰውዬ ማለት ነው። ይሄ ላብላው እንዴ በእናታችሁ ግን ደስ ብሎኛል። ፍቅርዬና ሩትዬ ማለት ነው ትችላላችሁ የምር ማለት ነው። ውይ እንዴት እኔን አላቅም ፍቅርዬ በጣም ይቅርታ የኔ ፍቅር ማለት ነው። የኔ ፍቅር የኔ ፍልቅልቅ በጣም እኮ ነው የምወድሽ። ግን እኔ እንደዛ እየተናደድኩብሽ እንዴት ነው ሩትዬን እንደዛ የምትናገሪያት? እንዴት ነው አንቺ እኮ የመጋባታችሁ ተጣልተዋል፣ ተለያይተዋል። ሩትዬ ወደ ውጭ ሀገር ልትሄድ ነው ተብሎ መጨረሻ ላይ አንቺ ትዳራቸውን እንዲይዙ አንደኛ እንትን የሰራሽው በጣም ብዙ ትልቅዬ ማሳወት የሰራሹ አንቺ ነበርሽ። እና ዛሬ እንዴት የሁሉ ነገር የልጅ እናት ሆነሽ እንዴት የልጅ እናት ሆነሽ የእሷ ስሜት መረዳት አቅቶሽ ዛሬ መተሽ እነሱን ለማለያየት ሙከራ ታደርጊያለሽ የሚለውን ነገር አይቼ ነበር ስናደድብሽ የነበረው እንጂ በጣም እንደምወድሽ እና በጣም እንደምትመችኝ ከጀግኖች ጀግና እንደሆንሽ እንደውም ከዩቱበር ቡታጀራዎች አንቺ በጣም ፌመሶች መሆን እንዳለብሽ በደንብ ታውቂያለሽ አይደለ? በጣም ጠንካራ ሴት ስለሆንሽ ማለት ነው። እና እንደ አብርሃም ቆሻሻ የሆነውን ደግሞ እንዲጫወትብሽ ስላልፈቀድሽ በጣም ነው ደስ ያለኝ። ይመችሽ የኔ ፍቅር፣ በጣም ነው ደስ ያለኝ። በጣም ይቅርታ ስላቆረጥኩት ቪዲዮን በደስታ ብዛት ራሴ ስቼ ወድቄ ነበረ። ተነስቼ ነው ተመልሼ የመጣሁት። እና ፍቅር ምንድን ነው ያለችው? አንቺ በጣም ጠንካራና በጣም ጀግና ሴት ነሽ። በአንቺ ማንም ሊተካ አይችልም። እኔ እናትነት ስሜቱን አውቀዋለሁ። ስለዚህ አንቺ ላይ እንደዚህ ላደርግ አልችልም። እሷ ላይ አትፍረዱ፣ ቶሎ ሳታዩት ፍረዱ ብያችሁ ነበር። ግን እናንተ በጣም ቾኩላችሁ እየፈረዳችሁ ነበረ። ስለዚህ ሩቲ ደግሞ መላክ አይደለችም። ሄርሜላ እርጉዝ ሆና እንደዛ ተጫውታባት እንደዚህ በእርግዝና ሰዓት ደም ባለችበት አራስ ባለችበት ሰዓት እንደዛ ሲወልዋን አሳይታት ህይወቷን ያመሰቃቀለች ሴት በድንገት መጣ ቡዜ ማላቸው ቆማ ተታረቁ ስላለቻት ብቻ የምትታረቅበት ሩትዬ እዋ ምስኪን ልትሆን ትችላለች፣ ግን መላክ አይደለችም ብላለች። እና አፌ ቁርጥ ይበልልሽ የኔ እናት። ፈጣሪ ልጅሽን ድግ ያደርግልሽ። አቦ ዛሬ በጣም ደስ ያለኝ እኔ እንጃ እንዴት እንደማወራ ራሱ እኔ አላቅም። ይኸው በደስታ ብዛት እያላበኝ ነው። ቅድም እያለቀስኩ ነበር፣ አሁን አለቅሰውን ትቼ ወደ ደስታ ተመልሻለሁ። ያለቀስኩ ደግሞ አዝኜ ምናምን ሳይሆን ሩቲና ፍቅር ተቃቅፎ ሲያለቅሱ የኔ እናት ይቅርታ በማይመለከትሽ ውስጥ አስገባውሽ አይደለስ ብላ አቀፋ ስታለቅስ ነው ያለቀስኩት እንጂ በሌላ ነገር አይደለም። የኔ ውዶች የኔ ፍቅሮች በጣም ደስ ብሎኛል። ወደፊት ከዚህ በላይ ብታቃጥሉት፣ ከዚህ በላይ ብትጫወቱበት፣ ይሄ ውሻ የሆነ ወንድ ብትጫወቱበት ደስ ይለኝ ነበር። እቃቃ እኮ ነው የተጫወታችሁበት። ከሄርሜላ ጋርም እንዳይሆን ከሩታም ጋር ከፍቅርም ጋር እንዳይሆን በደንብ አድርጋችሁ ነው የተጫወታችሁበት። እኔ ሩቲና አብርሃም አንድ ላይ መለሱ እያልኩ አይደለም፣ ግን በደንብ ብትጫወቱበትና አኮኩሎ ብትጫወቱበት ኖሮ ደስ ይለኝ ነበር። አሁንም ደስ ብሎኛል እኮ የበለጠ አንድ 15 ቀን ብትጫወቱበት። እቺ ሄርሜላ የምትባለው ሴትዮዋ ተስፋ ቆርጣ ከህይወቱ እንድትወጣ አሁን እኮ ሳታፍር ነገ መታ ትላለች እቺ ቆርቆሯ።